እንዴት ሰነበታችሁ? እውነት ፍቃድሽ ሆኖ ነው ጋብቻሽ የተቆረጠው? ምን ተባብለን ነበር አንቺው? ተመርቄ ስራ ስዝ እንጋባለን። አንቺም የዛን ጊዜ የግል ስራሽን ትሰሪያለሽ። ምን ያስለቅስሻል? ራሴን አጠፋለሁ። የምን ራሴን አጠፋለሁ ነው? ነጥብ ስላልመጣ ሰማይና ምድር አለ አብዬ ያስቀምጠኝም። እስካሁንም የተማርኩት በማምዬ ጥረት ነው። አብዬ ወይ ይድረኛል ወይ አረብ ሀገር ይልከኛል። አስቀምጠኝም። አረብ ሀገር የሄዱት እየተሰቃዩ እየተመለሱ አይደለም እንዴ? እንዴት ይልኩሻል አንቺን? ጌጤ እኔ ዩኒቨርሲቲ ሲሄድ ጠያቂ ስለሚበዛ አንዱንም ሳትለምጂ እንድትጠብቂኝ ቃል ግቢልኝ። እመክ እኔ ወንድ ጉጉት መች አለብኝና ያብዬ ጉዳይ ያሳሰበኝ። በፍቅር ደረጃማ የመጨረሻ አንተ ነህ። ይልቅስ ከተማ ገብታ እሷ አልሰለጠነችም ብላ ወደ ሌላ እንዳከድ አንተ ቃል ግባልኝ። እዚህ ደርሰን ጌጤ የቀረችኝ 4 አመት ነው። እሷን እንደጨረስ ቃላችንን ጠብቀን እንጋባለን። በኔ በኩል ቃል እገባለሁ። እኔም ቃል እገባለሁ። እና ያን ቃል ረስተሽ ዛሬ ለማግባት እንደተወሰንሽሳ? አብዬን እያወቅኸው እና ልጅሩኝ ነው ብለሽ አትደውይልኝም ነበር? ከሰማህ ትምህርት ትሰናከላለህ ብዬ ነው። አንቺ ከኔ ሆነሽ ትምህርቴን ትቼ ድንጋይ ተሸክመን ባንዲ ብንኖርስ ምን ችግር ነበር? በያሁን እንስራውን አውርጅና በዚሁ እንኮበልላለን። እምክ አሁን ማጥንት ተሳሰረ በኋላ ምን ሆን ብዬ ነው? ልመረቅ 6 ወር የቀረኝ። እስከዛ አንዱ ካፌም ቢሆን ተቀጥረሽ መስተንግዶ እየሰራሽ ትጠብቂኛለሽ። ያኔ ክብረን ጽህናዬን ልስጥህ ብለህ እምቢ አልክ። ባፍህ አለሁ እያልክ ተመርቀህ በዛው ምቀር መሰለኝ። የዛን ጊዜ እምቢ አልኩሽ እኮ በስርዓተ ተክሊን እንጋባለን ብዬ ነው። አንቺን ከክብር አግድሎ በትዝታ መኖሩ መች ጠፋኝ። የያዘ ህዝቦኝ ነው። አሁን በያን ስራውን አውርጅና እንሂድ። አይሆንም ስልህ
ይሄ ሴት ልጅ ጥቃትና ወንጀል እንደሆነ እንዴት ይጠፋል? የተማርክ አይደለም? ለሞላ ሴት ይሄ የሴትነት ጉዳይ አይደለም፣ የፍቅርና የቃል ጉዳይ ነው። እሱ ቀደም በአባቶቻችን ቀረ፣ በአንድ እጅ አይጨበጨብም።